ቤዛ አንቺ ቤዛ ስሚ እኔን ለማታለል ከሆነ እንደዚህ የምትሆኚው አቁም ይኸው ቤዛ ከጣሪዎች ሞታለች ቤዛ ኤላ ና እስኪ ያግዘኝ ና ምን ነው ምንድነው ዳይመንድ ተመልከት እዚህ ወድቃ ነው ያገኘኋት ሞታለች መሰለኝ ሙርት ይዛል እንዴ ሞታለች ይላል እንዴ ምን ማለት ነው ሞታለች ማለት የምሬ ነው ዳይመንድ ምንም እየተነፈሰች አይደለም ሰውነቷም ደግሞ ቀዝቅዟል ቆይ ይሄ ነገር እንዴት ሊሆን ቻለ ሰላም አልነበረች እንዴ ቆይ አንተ ራስህ የት ነበርክ እኔ እኮ ስልክ እየደወልኩላት በዚህ እያለፍኩ እኮ ነው እዚህ ያየኋት እንዴት ወይኔ ቤዛ እንደዚህ እንደ ድንገት መንገድ ላይ ወድቆ መሞት በጣም ነው የሚያሳዝነው ምን ሆናል ምንም መጥፎ ብትሆ እንደዚህ ስትሞት ታሳዝናለች እውነት በጣም ያሳዝናል ይሄ ትልቅ ትምህርት ነው ክፋትና ተንኮል መጨረሻው ይኸው ሜዳ ላይ ወድቆ መሞት እንዴት እንደታመምክ የቱ ጋር ህመሙ እንደተሰማ አንድ የህመም ስሜት ሳይሰማ እንኳን ይኸው ሜዳ ላይ ትቀራለህ ቆይ ምን ማድረግ ነው ያለብን ፖሊስ መጥራት አለብን መሰለኝ ወይ ደግሞ አምቡላንስ እንጥራ እንዴ አዎ አምቡላንስ ጥራ ቆይ ግን አንተ ቆይ የትኛው ዶክተር ነው መሞቷን እርግጠኛ ነው ና ቼክ አድርጋት ካላመንከኝ ዋማ አረን ያልነካም እንዴ ቀልደኛ ነካ ይለኛል አልነካም ይኸውልህ ዳይመንድ ምንም ክፉ ብትሰራ ሞት ፊት ለፊት ግን ሁላችንም አንድ ነን በእናትህ ፈጣሪ ከረዳት አምቡላንስ ጋር እንደውል ሄሎ አስቸኳይ አምቡላንስ ፈልገን ነበር እሺ ሎኬሽኑን ልክላችኋለሁ ግን አፍጥኑት እሺ ማበናታ ካለ ተንኮል መቀመጥና ማሰብ የማትችለው ቤዛ ከና አደይ ቤት ገብታ ተንኮል እየሰራች ነው በአንድ በኩል ደግሞ ያገተቻቸው ሁለት ልጆች እያሳሰባት በተደጋጋሚ ለወንድሟ ትደውላለች እጆቿ በቁጣና በስጋት እየተንቀጠቀጡ የስልኳን ስክሪን ደጋግማ ተመለከተች ከዳኒ ምንም አይነት ምላሽ የለም ይህ ፈዛዛ ለምንድነው ደግሞ ስልኩን የማያነሳው ስትል በሹክታ ጉረመረመች ምን እያደረገ ይሆናል ሁልጊዜ ይህን ነገር ማበላሸት ነው ደጋግሜ ደወልኩለት ጥሪው ይሄዳል ግን አይመልስም ያለ ምክንያትማ እንደዚህ አይሆንም የሆነ ነገር ተበላሽቷል እነዛ ሴቶች ከእጆቹ አምልጠዋል ከሆነ የኔ ስራ ሁሉ አደጋ ላይ ወደቀ ማለት ነው እኔ ህይወቴን አደጋ ላይ ጥዬ ስሰራ እሱ ግን የት ጉድጓድ ውስጥ ገብቶ እንደሆነ አላቅም ምላሽ እየሰጠኝ አይደለም ካልመለሰልኝ እኔ ራሴ ሄጄ ያረጋግጣለሁ ፈትሻቸዋለሁ ግን አሁን ይህ ስራ ሳልጨርስ መሄድ አልችልም የአደይና ስትሰቃይ ማየት አለብኝ አደይ እኔን በጥፊ መታሽ አንቺ ደግሞ እናትሽን አተሽ ስትሰቃይ እኔ ከሩቁኛ ያለው ይህ ለኔ ትልቅ በቀሌ ነው ቤዛ ወደ ሳሎን ስትመለስ ፊቷን ደግ አስመስላ የቂም ፈገግታዋን በውሸት ደግነት ጥላ ስር ደብቃ ወደ ሳሎን ሄደች የአደይ እናትም ደክሟቸው ጋደም ብለው ነበረ ቤዛ የተቀዳውን ሞቅ ያለ ቡና እየጠጣች ያለ ልማዴ የተንጎዳጎርበትን ቡናማ ጠጥቼ ነው የሚሄደው እያለች ለራሷ ታወራለች እናቲቱም በቅንነት ያመጣችላትን ውሃ ተቀብለው ቤዛ በልቧ እየፈነደቀች አሮጊቷ መድኃኒቱን መርዝ በተሞላ ውሃ ከወሰደች አሁኑኑ መስራት ጀምራል ህመሟ በፍጥነት ይጀምራል ሙሉ ለሙሉ ጸጥ ትላለች አደይ በጥፊ የመታሽኝን ዋጋ በእናትሽ በኩል ታገኘዋለሽ ብላ ትዝታለች በዚህ መሃል በር ይንኳኳል ይበልጡኑ ቤዛ ደነገጠች ራሷን እንደምንም አበርትታ ከዚህ ግቢ መውጣት እንዳለባት ራሷን አበረታች ነገር ግን የቤዛ እግሮች ወደ ውጭ ለመውጣት ሲያመሩ ያልጠበቀች ስህተት ተከሰተ ሰውነቷ መንቀጥቀጥ እግሮቿ መካድ ጀመሩ ፍርሃቷ ልቧ ውስጥ መጣ አይ ምንም አልሆንኩም ፈርቼ ነው እንደዚህ ይሆን ካለው ፈርቼ ነው ቆይ እግሮቼ ለምንድን ነው የሚከብዱኝ በፍጥነት መራመድ አለብኝ ከዚህ መሄድ አለብኝ ይህ ፍራቴ ነው እንጂ ሌላ ምንም ነገር አይደለም ተረጋግቼ መውጣት አለብኝ ቤዛ ተረጋጊ ማንንም ሰው ሊያስቆመኝ አይችልም እኔ ሁልጊዜም አሸናፊ ነኝ ልክ በሩን ከፍታ ስትወጣ አደይ በሩ ላይ ተገናኙ የአደይ አይኖች በቁጣ ፈጠጡ ቤዛ አንቺ ማትረቢ ከቤቴ ውስጥ ምን ትሰራለሽ እንዴት ገባሽ ቤዛ እየደነገጠች እኔ እኮ እናትሽን ለማየት መጥቼ ነው አለች አደይ እናቴን ለማየት አንቺ ተንኮለኛ ምንድነው ያደረግሻት እናቴን ባክሽ እሱን ግቢና ጠይቂያት አሁን ልሂድበት ብላ ትታት ሄደች ቤዛ አደይን ገፍትራ ወደ ውጭ ፈጥና ወጣች አደይ እየሮጠች ወደ ውስጥ ስገባ እናቷ ተኝታ ነበረ አደይ ክው ብላ ቀረች እማዬ ምንድነው ያደረገች ምንድነው እባክሽ ንገሪ አደይ እናቷ የተጎዳች መስሏት ነበር የአደይ እናትም አይ ልጄ ምንም አልሆንኩም ባይሆን ያቺ ልጅ መድኃኒት የዋጥኩበትን ውሃ ሰጣኝ ነበር አለች አደይ በድንጋጤ ወይኔ አምላኬ ውሃውን ጠጣሹ በቃውን ወደ ሆስፒታል መሄድ አለብን ያቺ የተረገመች እናቴ ልገለብኝ ነበር በሌላ በኩል
በኩል በሰፈሩ መንገድ ላይ ኪንጎና ዳይመንድ በድንጋይ ላይ ተቀምጠው ያወራሉ። ሁለቱም በውስጣቸው የተደበቀ ጭንቀት አላቸው። ቅምጥል ጠፍታ እንደነበርና ሁሉም በፍለጋ ተሰማርተው እንደነበረ ባሉበት ሰዓት ቅምጥል ደህናውና ቤት መምጣቷን ደውላ ለጓደኛዋ ነገረቻት። ይህንን ሲሰሙ ጓደኛዋ እንሂድ ስትላቸው ዳይመንድ ኪንጎ መሄድ አልፈለጉም ነበረ። ኪንጎ መሄድ ስላልፈለገ ዳይመንድም በቃ ይዞ እመጣለሁ ብሎ ቀሩ። ከዛም ነበር ወሬው የተጀመረ። እኛ እኮ ተጣላን እንጂ አንዋደድም ማለት አይደለም፣ እንዋደዳለን፣ እንገናኛለን። አሁን ግን ተረጋጋ፣ ማረፍ ነው ያለባት። ዳይመንድ ባክህ አሁን ስትግደረደር ደውላ ና ጠይቀኝ ቤት ነኝ ስላላለች ነው እንጂ ብትል ትሄድ ነበረ። አሁን ስልኳን እየተጠባበክ ነው ይሏል። ባክህ እንደዚህ አትበል፣ ሙዳት ተያዝብኝ። ስለ አንዱ ስለ ራሳቸውም እያወሩ ባለበት ሰዓት ሴቶችም ደግሞ በተመሳሳይ ሰዓቱ ነው ስለ እነሱ ያወሩ ነበረ። ሰፈሩን በሙሉ ኮኖ በአንድ እግሩ ያቆመው አንቺ ፍለጋ ጠፋሽ ሲባል እንዴት እንደሆነ ብታይ። አንቺ ደውለሽ ደግሞ ስትነግሪ መገኘትን ሲያውቅ እንዴት በደስታ እንደተሞላ። አሁን ደውይለት። አልደውልም ባክ፣ መጥቶ አይጠይቀኝም አይደውልም ነበር። አይ እንደዚህ አትበይ፣ አንቺ ደውይለት። ሁሉም ከልባቸው ፍቅር አለ፣ መተፋፈርና ማን ቀድሞ ይደውል የሚለው ይዟቸው ነው እንጂ። ዶክተር ሄኒና ዶክተር መንገድ ላይ እየሄዱ ያለ ሮማንን ከርቀት አዩት። ሄኖክ ለእሱ ያለው ፍቅር እያደገ ቢመጣም ሮማን ግን በህይወቷ በደረሰባት በደል የተነሳ ወንዶችን ማመን አቁማለች። ሄኒ ሮሚ ፕሊስ እንደዚህ አትሆኚ፣ እኔ እኮ በጣም ምርጥ ሰው ነኝ፣ ጀስት እንከባከብሽ ቤት ላድርስሽ ፈልጌ ነው ይላታል። ሮማን ሄኒ እኔ የቤት ሰራተኛ ነኝ፣ ሰዓቴን አክብሬ በጊዜ መሄድ አለብኝ፣ መንገድ ላይ ከአንተ ጋር ካዩኝ ይቆጡኛል፣ እባክህ። ሄኖክም ሮሚ የደረሰብሽን ነገር በሙሉ አውቃለሁ፣ እኔ ልጫንሽ ወይም ልገፋሽ አልፈልግም፣ ልረዳሽ ስለምፈልግ ነው። ካወክ ታዲያ ለምን አታወኝም? አሁን ላይ ከማንም ወንድ ጋራ ምንም አይነት ግንኙነት ውስጥ መግባት አልፈልግም፣ መንገዴ ልሄድበት። ሮማን ጥለው ስትሄድ ሄኖክ በቁጥ እየተመለከተ ስትሮንግ ሴት ከሆነች በምንም መልኩ ልቧን ማብሰል አልችልም፣ እንደምንም ግን የኔ ማድረግ አለብኝ ይላል። ፍቅር ለሮማን በሚደረገው እንክብካቤ በምቀኝነትና በቁጣ ትቃጠላለች። እናቷ ለሰራተኛዋ ለሮማን የምታሳየው ደግነትን አትወደውም። ፍቅር በቁጣ እማዬ ያቺ ሮማን እረፍት ሂዳ እኛ ቤት ስንደክም አልነበር እንዴ? እሷ እየተከፈላት አይደል? አሁን ደግሞ እሷ ትስራ አለች። እናቷ ድጋሚ እንደዚህ አይነት ንግግር ስትናገሪ እንዳልሰማሽ፣ ሮማን እኮ ሰው ነች፣ እረፍት ያስፈልጋታል። ቤት ውስጥ በጣም ብዙ ስራ ነው የምትሰራው፣ ስለዚህ እንደ ሰው እረፍት ያስፈልጋታል። ልቦናችን ውስጥ ቅንነትና ደግነት ሊኖር ይገባል፣ ቅናትና ምቀኝነት ግን ከልብሽ አውጪ ብላ ትመክራታለች። ዴብ ከአደይ ጋር ለመጋባት በጉጉት እየጠበቀ ቢሆንም እናቲቱ ግን ፍቃደኛ አልነበሩም። እናቲቱ አደይን ካገባ ገንዘብና ሀብት እንደምከለክለው እንዲሁም አሁን ላይ እየሰራበት ያለውን ስራ እንደምታስተጓጉሉበት ነግረዋለች። ዴብ ግን ከአደይ ውጭ ማሰብም ማግባትም የሚፈልገው ሰው የለም። ዴብ ከፍቅር እናት ጋራ እየተመካከረ ነበረ። እታለም ማሚኮ በሁለታችን ግንኙነት ደስተኛ አይደለችም፣ አደይን የማገባ ከሆነ ምንም አይነት ገንዘብ እንደማሰጠኝ እናም ስራዬ እንደምታስለቅቀኝ ነገረችኝ። እሷም አይ ልጄ እሷ እኮ አላየችም፣ ብታያት ኑሮ በጣም ነው አደይን የምትወዳት፣ አደይ መልካም ልጅ ናት፣ በራስህ እግር ተንቀሳቀስ፣ እኔ እናትህን አሳምናታለሁ። ደግሞስ ቢሆን እሷ ውጭ በነበረኝ ሰዓት እኔ አይደል እንዳያሳደግኩ፣ ስለዚህ እኔም ቢሆን እሷን አናግራታለሁ። አደይ እናቷን በአፋጣኝ ሆስፒታል ሂዳ ለማስመርመር እና ውስጧም ከዛ በኋላ እንደሚረጋጋ ለእናቷ አሳምና ወደ ሆስፒታል እየወሰደችበት ባለበት ሰዓት ነገር ግን ቡናው በገነፈለ ሰዓት የአደይ እናት ጠረጴዛ ላይ የነበረውን ውሃ አንስተው ጀበናው ላይ ጨምረው ስለነበረ ቤዛ ያንን ቡና ጠጣ ነበረ። የአደይ እናት ግን ቡናውን አልጠጡም ነበረ። ሆኖም ግን መርዙ የተመረዘው ቡናው ላይ ነበረ። ቤዛ መንገድ ላይ ሆዷን ቆርጧት መንገድ ላይ ወደቀች። መንገድ ላይም እነ ዳይመንድ አግኝተዋት ወደሆኑ አፋጣኝ አምቡላንስ ደወሉ። የምትተርፉ ይመስላችኋል? ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።